አብርሃም ሆስፒታል ገባ። አሳዛኝ ነገር ተፈጠረ። አብርሃም ራሱን ማስታወስ እንደማይችል ከጊዜ በኋላ እንደተፈጠረ ያም ደግሞ በጭንቀት ምክንያት እንደሆነ ለዶክተሩ ዳኒ ለዶክተሯ ተናገረ። ዶክተሯም ምክሯን ለግሳለይ ለ5 ቀን ከኔ ጋር እንመካከራለን፣ ከጭንቀት ውስጥ ደግሞ መላቀቅ አለብህ ብላ አብርሃምን ነገረችው። ዳኒ ከድራማው መውጣት አለበት። ምክንያቱም ሄርሜላና ዳኒ የሩታንና የአብርሃምን ሰላም ሊሰጧቸው አልቻሉም ፈጽሞ። ምክንያቱም ከሰው ህይወት መውጣት አለባቸው። የሰው ህይወት እየበጠበጡ ነው። ምንም ሩታ ስትተነፍስ ስታቅፈው የገዛ ሚስቱ የልጁ እናት ሄርሜላ አትንኪው የአንቺ ጦስ ነው ብላ ሙጭጭ ትላለች። አረ ልጁ ይኑርበት፣ ህይወቱን ይኑርበት። ከሰው ህይወት ውስጥ የገባችሁና ጣልቃ ገብታችሁ ስለነሱ የምታቦኩ አርፋችሁ ተቀመጡ። የራሳችሁን እስኪ ህይወት ኑሩ እንዴ! ረሸም ነው በጣም። ሩታና አብርሃም የራሳቸው በቀል ልጅ አላቸው፣ ባልና ሚስት ናቸው። ህይወታቸውን ይኑሩበት። በእነሱ ዙሪያ ደግሞ ያላችሁት ዳኒም በቃ ተፋታቸው፣ ሄርሜላም በቃ ተፋች። እንዴ ሴት ልጅ ነሽ፣ በቃ እንደ ሴትነትሽ ተከበሪ፣ ቁጥብ ሁን። እንዴ ባለትዳር የሆነን ወንድን በሚስቱ እቅፍ ሲሆን እንዴት ነው አትንኪው ማለት? በጣም ይደብራል በእውነትና እንግዲህ ትላንትና የተፈጠረው ራሱን ስቶ በሁለቱ ጭቅጭቅ ምክንያት ወድቆ ነበረ። ቀጥታ ወደ ሆስፒታል ገብቶ እንግዲህ የተሰጠው ነበረ። ከትንሽ ሰዓት በኋላ ይነቃል ተባለ። ነቃ። ግን እስከሚነቃ ድረስ ዶክተር ሌላ መድኃኒት ልሄድ ላንጣ፣ ሆስፒታል ገብቶ አንድ ተመርማሪና አሳካሚ ተመች ወዲህ ነው ሌላ ሆስፒታል ሄጄ መድኃኒት ላንጣ ወይ የሚለው አስታማሚ። የዳኒ እውቀት ይህን ያህል ነው በእውነት። ነርሷን እንግዲህ አይነቃም ወይ ነይ መተሽ ቸክ አድርጉ ነይ እስከ ማለት ድረስ ነው የመፍጠኑ ማለት ነው። ስለዚህ መሆን የለበትም። በቃ ሁሉ ነገር ጭቅጭቅ በሌለበት የሚሰራው ውሸት ነው፣ ፕራንክ ነው እናውቃለን። ግን እርጋታ ይቀረዋል። በቃ ረጋ ማለት አብሶ ዳኒ ከድራማው ቢወጣ ጥሩ ነበር። በቃ ቀውጥ ነው ያደረገው። ይህ እንግዲህ እነሱ ስላሉበት ነው። እና አብርሃም ነቅቶ ወደ ነርሷ የሰጠችው አለ። ከነቃ በኋላ ወደ ዶክተሯ ደግሞ በመሄድ ዶክተሯ ምክር መክረዋለች። ያም መሆን መጨናነቅ እንደሌለበት ገና ያው በቃ ከሕክምናው ይልቅ ዶክተሯ የዋለ የስነ ልቦና መምህር ሆና ነው ያከመችው አብርሃምን ማለት ነው። እና አብርሃም አሁን ያለበት በውዝግብ በሌላ አጃቢዎች መካከል የተወጠረ ሰው ነው ሆነው ነቃ ብሎ ማለት በእርግጥ እየተወነው ነው። ምንድን ነው ያለው ራሱ ዳኒ ከጊዜ በኋላ ነው እንደዚህ የሆነው፣ ራሱን አያስታውስም ምናምን ወይ እንደዚህ ትስቱስ ሲል ይደብራል። ስሬስ ምንድነው መንቀልቃል? ዳኒ ረጋ ብለህ ስራ፣ አትፍጠን፣ አትቸኩል፣ ተሁሉም አትቅደም፣ አትንጦጧል። ያስፈላጊያል እውነት ወንድ ልጅ ጡል ሲል ይደብራል። ሄርሜላም ቁጥብ ሁኒ፣ በቃ ራሽን ኮራ አድርጊ። ምንድነው እንደዚህ ሙጭጭ ማለት? ሩታ ስለ ባሏ ብትከራከር ምንም ብትል እኮ የልጁ አባት ነው። ባለ እጮኛዋ የነበረን ጓደኛዋን እኮ ነው ያገባችው። ታዲያ ሄርሜላ ምንድናት? የሰው ባል በቃ ተፋቻቸው። በጣም ይደብራል፣ በእውነት ይደብራል። ሰላም ጤና ይስጥልኝ ወደ እየተከበራችሁ ቻናል የተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቤተሰብ እንግዲህ የአብርሃም መጨረሻ ቀጥታ ወደ ሆስፒታል ገብቷል። ከሆስፒታል ያው በጥሩ ሁኔታ ወጥቷል። ግን ለትንሽ ቀናት ያው ትንሽ ምክር ያስፈልገዋል። ልጁ ምክር ስለሚያስፈልገው ለምን ፍዝዝ ነው ያለው የማንቃት መድኃኒትም ሊሰጠው ነው፣ ምክርም ሊሰጠው ነው። ስለዚህ ያስፈልገዋል ማለት ነው። ዶክተሮች እንግዲህ ያው አክመውታል፣ መርምረውታል። ግን ቡዜ እና ዳኒ በቃ አጫፋሪ ሆኑ። ቡዜ ቆጠብ ረጋ የሆነ እልህ ነገር አያያዝሽ በቃ ዳኒ ማትንጦልጦል
እንዴ እነሱ የራሳችሁ ህይወት እኮ ያላችሁ ሰዎች ናቸው። በሰው ህይወት ውስጥ ጣልቃ ገብቶ ስለ ሚስቱን ወደኋላ ብሎ ተፍቀድሞ መንጦልጦል ምን የሚሉት ነው? በጣም ይደብራል። አብርሃም አሻውን ትወናውን እየተወነ ነው፣ በጥሩ እየተወነው፣ ግን ደግሞ የሚንጦለጦሉት ሰዎች አስፈላጊ አይደሉም። ኤፍሬም የትንሽ ትልቅ ነው የሚናገረው፣ ልክ እንደ ታላቅ ቁም ነገር ያላቸው ናቸው። ዴቭም ቢሆን አትጩሁ፣ የእናንተ የሁለታችሁን ጩኸት ነው ይሄ የተፈጠረው እያለ ነው እየተናገረ ያለውና በመጨረሻ እንግዲህ ያው ተመክሯል። በጥሩ ሁኔታ ላይ ሆኖ 5 ቀን ያው አብሮ ክትትል ከዶክተሯ ጋር አድርጎ እንደሚነቃ ነው አብርሃም። በቃ የፈዘዘበት ነገር አንድ የሳምንት መርፌ ሲወጋ ይለቋል ማለት ነው። ከዛ እንደዚህ የተንቀለቀሉበትን ዳኒን ሆነ ቡዜን መጡና ትሽል እንድትረጋጋ ዳኒ ክትባት ያስፈልጓል። ወይኔ ዳኒ መንጦልጦል፣ ወይኔ ወንድ ላይ ሲንጦለጦል በእንደው ፈጽሞ ነው የሚደብረኝ። ስሬስ ማለት ነው ቤተሰብና አብርሃም በደንብ አድርጎ ተውኖታል የምትሉና የአብርሃም የመፍዘዝ ትወና የተመቻችሁ ቤተሰብ ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። የአብርሃምና የሩታ አድናቂዎች የሆናችሁ ቻናሉን ሰብስክራይብ በማድረግ ተከታተሉት እንላለን። ዘወትር የሚጠቅማችሁን ቪዲዮ የምትዝናኑበትን ወደ እናንተ የምናደርስበት ቻናል ነው። ቤተሰብ በያላችሁበት ሰላም ሆኖልኝ። እንግዲህ የሩታና የአብርሃም አድናቂዎች ተከታታዮች የሆናችሁ በሙሉ የሁለቱን አንድነት የሁለቱን ሰላም የምትፈልጉ እንዲሁም ደግሞ ዳኒ ከህይወታቸው ይውጣ ሩታና አብርሃም እንዲሆኑ ሄርሜላን በቃ ትፋታቸው የምትሉ በኮመንት ሀሳባችሁን አስቀምጡ። ቤተሰብ ባይ ባይ።